የምታዩት ሰው እየሞተ አይደለም፣ ወይም ደግሞ ለፊልም የተቀረጸ ትዕይንት አይደለም። ይህ በገሃዱ ዓለም ለሺህ ዓመታት ሲከናወን የኖረ በሚሊዮኖች የሚቆጠር ገንዘብ የሚያስገኝ ግን ደግሞ ቅጽበታዊ ሞትን የሚጋብዝ አደገኛ አደን ነው። ለአንድ ማንኪያ ማር ሲባል ነፍስን ለሞት አሳልፎ ለመስጠት የሚያደርስ ይህ ማር እብድ ወይም ማድ የተባለው ለምንድን ነው? ሰውን የሚያሳብድና የልብ ምትን የማቆም ምስጢራዊ ኃይል ከየት መጣ? ዛሬ የምንወስዳችሁ ወደ ተራሮች ጫፍ ወደ ሂማሊያ ነው። እዚህ ቦታ ላይ ተፈጥሮ አንድ ድንቅ ግን ደግሞ ገዳይ ምስጢር ደብቃለች። ሰውን የሚያሳብድ ልብን የሚያቆም ግን ደግሞ እንደ ወርቅ የሚቆጠር ማር። ይህ ማር መድኃኒ ወይም እብድ ማር ይባላል። ይህንን ማር ለማግኘት ሰዎች እስከ 300 ሜትር ገደል ላይ በገመድ ተንጠልጥለው ሕይወታቸውን ይወራረዳሉ። ይህ ጉዞ ለጥቂት ሰከንድ ትኩረት ካልሰጠ መጨረሻ ገደል መግባት ነው። ታዲያ የዚህ ማር ምስጢር ምንድን ነው? ምን አይነት ጉልበት ቢኖረው ነው ሰውን የሚያሳብደው? አውደ ድንቅ ዛሬ ሁሉንም ምስጢራት በዝርዝር ይፈታል። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እና ቪዲዮውን ላይክ በማድረግ ጀምሩ። ገዳዩ መርዝ ግራኖቶክሲን እና አበቦቹ። ማሩ ለምን እብድ ተባለ? በኔፓል ተራሮች ላይ ሮዶዴንድሮን የሚባሉ ቆንጆ ግን መርዛማ አበቦች አሉ። ንቦቹ ከዚህ አበቦች የሚቀስሙት የአበባ ማር ግራኖቶክሲን የተባለ ንጥረ ነገር ይዟል። ይህ ንጥረ ነገር በቀጥታ የሰውን ልጅ የነርቭ ስርዓት ያጠቃል። ይህ መርዝ በሰውነት ውስጥ ሲሰራ የአእምሮንና የሰውነትን ግንኙነት ያዛባል። መጠኑ ከበዛ ደግሞ የልብ ምትን ቀስ በቀስ በማቆም እና ለሞት ያደርጋል። አንድ ሰው ይህን ማር ሲቀምስ መጀመሪያ ታላቅ የደስታ ስሜት ሃሉኔሽን ይሰማዋል። ቀጥሎ ግን ማቅለሽለሽ፣ እይታ መጋረድ፣ መጮህና የሰውነት መዛል ይከተላል። መጠኑን ማስተካከል ካልተቻለ ግን ሞት የማይቀር ነው። የዓለማችን ግዙፉ ንብ አፒስ ላቦሪዮሳ። ይህ ማር የሚመረተው አፒስ ላቦሪዮሳ በሚባል ግዙፍ ንብ ነው። ይህ ንብ እስከ 3 ሴንቲሜትር ይረዝማል። ንቡ ተራ ንብ አይደለም። በአንድ ንክሻ ብቻ ጠንካራ ሰውን ሊዘርር ይችላል። እነዚህ ንቦች ጎጆአቸውን የሚቀልሱት ማንም ሊደርስባቸው በማይችል ረጃጅም ገደላማ ድንጋዮች ላይ ነው። ይህም ማሩን ለመሰብሰብ የመጀመሪያው ትልቅ ፈተና ያደርገዋል። አደገኛ አደን የገደል ላይ ተጋድሎ። የጉሩንግ ጎሳዎች ይህንን ማር የመሰብሰብ ልዩ ጥበብ አላቸው። አዳኙ ከመጀመሩ በፊት ልዩ ስነ ስርዓት ይከናወናል። በመጀመሪያ ከገደሉ ስር ከፍተኛ ጭስ ያጭሳሉ። ይህ ጭስ ንቦቹን ከመንጋቸው እንዲበተኑ ያደርጋል። ዋናው አዳኝ በቀርከሃ በተሰራ የገመድ መሰላል 300 ሜትር ገደል ላይ ይወርዳል። ምንም አይነት ዘመናዊ የደህንነት መሳሪያ የለም። በአንድ እጁ መስላሉን ይዞ በሌላ እጁ ረጃጅም ዘንጎችን በመጠቀም የማር ቀፎውን ይቆርጣል። ከስር ያሉት ደግሞ በቅርጫት ይቀበላሉ። ንቦቹ በ100 ሺህ ሆነው አዳኙ ላይ ይረባረባሉ።
እሱ ግን ስራውን እስኪጨርስ አይንቀሳቀስም። ይህ ጉዞ ለጥቂት ሰከንድ ትኩረት ካልሰጠ መጨረሻ ገደል መግባት ነው። የባህል ሕክምናና ቢዝነስ። ታዲያ ይህንን ሁሉ አደጋ አልፈው ለምን ይሰበስቡታል? ይህ ማር በኔፓል እንደ ትልቅ መድኃኒት ይቆጠራል። ለደም ግፊት፣ ለስኳርና ለወንድነት አቅም መነቃቃት እንደ ምስጢራዊ መድኃኒት ይወሰዳል። በዓለም ገበያ 1 ኪሎ ግራም የኔፓል እብድ ማር ከ60 እስከ $200 ይሸጣል። የኮሪያና የጃፓን ሰዎች ይህንን ማር ለማግኘት ከፍተኛ ገንዘብ ይከፍላሉ። ይህም ለአካባቢው ሰዎች ትልቅ ገቢ ያስገኛል። የተፈጥሮ ትምህርት። ተመልካቾቻችን ዛሬ ስለ ተፈጥሮ ገዳይ ስጦታ አየን። ተፈጥሮ በድንቆች የተሞላች ናት። የሰው ልጅ ደግሞ ለህሊናውና ለባህሉ ስል ምንም ያህል ርቀት ሊሄድ እንደሚችል የጉሩንግ ጎሳዎች ማሳያ ናቸው። ይህን ማር ለመቅመስ ድፍረቱ ይኖራችኋል? ሐሳባችሁን ኮሜንት ላይ አስፍሩ። ቪዲዮውን ከወደዳችሁት ላይክ አድርጉት። ለአውዳ ድንቅ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌላ ድንቅ ታሪክ እስክንገናኝ ቸር ይሰንብቱ።